ሰማ ጀነት እናት እግር ስር ናት። ሳይረፍድብህ ለእናት ደስታ ነው። አንተ እሷ አይደለችም አልኩ አይደል እንዴ? አይቻታለሁ። ጽጌሬዳ ነች። አሳልፈኝ። ነይ። ለምንድን ነው ትናንትና ያልመጣሽው? መሽቶብኝ። አፍሽን ዝጊ። ነግሬሽ ነበር እኮ እኔን ሳታገኝኝ ወደ ቤት እንዳትሄጂ ብዬ ነግሬሽ ነበር። ወይስ ንቀት ነው? እንዴ ቆይ አንተ ግን ምንድነው ከእቴ ጋር ያለብህ? ጭራሽ ካንተም በሶ ዝም ትላለህ? ተርበሽ ታውቂያለሽ? እኔ ስላንተ መረው ምን አገባኝ? እኔ ግን እርቦኛል። ጽጌሬዳ አርባኛለች። ዘመድ፣ ቤተሰብ ሁሉም እርቦኛል። እርቦኛል። ዝም በይ አንቺ ማትረቢ። እንዴት እንደዚህ ታደርጊያለሽ? ወይኔ ምን አደረኩኝ እንዴ? በቃ ምን አገባ? ምን አልክ አንተ? አይዞሽ እህቴ። የማንነት ጥግ የየው ገዳም የኔነት ቅድም ራቤል ስትል ሰምቼ ነበር። ምን አገባሽ? ነይ ምግቡን አምጪው። ሃይ ሃይ በይ አይታፈስ መላከ መሬት ላይ ጀሞን አፍታች መላከ ለከላይ ሰሚ በዚህ ሰፈር ሲያልፍ እኔን ሳይስሙ ማለፍ በጣም የተከለከለ ነው። ኧረ እባክህ አሁን ማለፍ የምትፈልጊ ከሆነ ጉንጬን ሳሚ። አልስምህም። እርግጠኛ ነሽ አትስሚኝም? አልስምህም። እርግጠኛ ነሽ አትስሚኝም? ስሚኝ፣ ሁሉ ነገር አይመጣብሽም። ልቀቀኝ። ቦርሳዬን ስጠኝ። ሳትስሚኝማ አልሰጥሽም። እሺ ስማለሁ። ቦርሳዬን ስጠኝ። እሱ ትክክለኛ ውሳኔ ነው። ጉንጭህን ነው አይደል የምስምህ? አይደለም። እና ምንህን ነው? ከንፈሬ እንድትስሚኝ ነው የምፈልገው። አስቻለሽ ሆይ ቅርን በልቤ መስርቶ ያጀማ ነብር ኢትዮጵያዊ ነገናይ ተገናይ ተቆር ያራዳ ልጅ ፍሮም ሸገር። አንቺ ያምሻል እንዴ? ምን አደረጉ? አታነቢም እንዴ? ምኑን? መጽሐፉን ልበልሽ? ጽዳትን ከድመት አትማሪም? ማንበብ የምትችይ ከሆነ ከላይ ምን ይላል? እዚህ ጋር መሽናት 200። ጮክ ብለሽ አንብቢ። እዚህ ጋር መሽናት 200 ብር ያስቀጣል። በያውኑ 200 ብር ውረጂ። አንቺ ያምሻል እንዴ? ውረጂ። አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ ያልሰራሁበት የምፈልግ ሰው አይደለሁ። አስቻለሽ ሆይ እባክህ ቦርሳዬን ስጠኝ። አብረን የምናድር ከሆነ ነው የምሰጥሽ። በእናትህ ይኸውልሽ፣ በእናትህ ስላልሽኝ ነው የምሰጥሽ። ስምሽ ማን ነው? ሮዛ። እንዴ ሮዚና፣ ልቀበልሽ። እንኳን ደህና መጣሽ። ቦርሳሽን ይዤልሽ እመጣለሁ።
ለ2 ወር ገደማ ክፍለ የልጁ መውጣት ለምን አልነገርኩሽም እንዴ? ትላንትና ኳሱን ሲሰጠው ስሜን የጠራው መሰለኝ። መስሎሽ ነው እንጂ እሱ ከመጪ ውጪ ምንም አያውቅም። ይሄው እንደውም ወጣ። ልክ ሳየው በምን ሰበብ እንደማወራው እንኳን ሳላስብ እግሮቼ ወደሷ ቀኑ። ደግነቱ ጠዋት ስለሆነ ፊትህን ልጠብህ በሚል ልቀርበው እንደምችል ስለተሰማኝ ውሃ ይዤ ወደሷ ቀኑ። ያማታል እንዴ? እህትሽ ከተቀራያችን ጋር ፍቅር ሳይዛት አይቀር። ምን አለ እኔንም በነካ እጇ ባከመች። የኔ ያውቀበት መደበሪያ ነች። የቱንም ያህል ልቀርበውና ላወራ ብሞክርም ምንም አይነት መልስም ሆነ ፍላጎት ስላላየው በቀጣዩ ቀን ድጋሜ ተመልሼ ለመሞከር አስቤ ተነሳው። ለፊቪልሽ ነው እንጂ እሱን ጋር አይናገር አይጋገር። ቆይ ግን እዚህ ግቢ ሲመጣ ማነው ቤት የተከራየለት? እኔ እንጃ ብቻ አንድ ፍራሽ በመኪና አስጭኖ ገባ። እሺ ቆይ የቤት ኪራይስ ማን ነው የሚከፍልለት? እሱን አከራያችንን ብንጠይቀው ይሻላል። ያቺ መከረኛ ካስ በድጋሚ ወደቀች። በጣም ግራ ያጋባል። ቆይ ኳስ ላንተ ምንድነው? ከዚህ በላይ ልታገሰው አልቻልኩም። ኳሱን ከእጁ ላይ መለጠፍኩት። ሃይ ሳባ። ሰላም፣ እንዴት ነህ? አለው። እንዴት ነሽ? መጽሐፍ ታነባለህ እንዴ? አዎ፣ አልፎ አልፎ። አጓጉል ቦታ ከመዋል ተብሎ ነው መጽሐፍ የሚነበበው? አንዳንድ ነገሮችን ለምን እንደምታረጊያቸው አታውቂ። ብቻ ራስሽን ስታረጊ ታገኘዋለሽ። ለምሳሌ አንቺ ጎረቤታችንን እንደምትረጂው ማለት ነው። እሱ እንኳን የሙያ ግዴታዬ ነው። እንዴ የሙያ ግዴታስ ቢሆንብኝ ያለ ክፍያ? ነፍስ ማዳን አንዳንዴ ዋጋ አይተመንለትም እኮ።
ባይደክመኝ ብናወራ ደስ ይለኝ ነበር፣ ግን ደክሞኛል። ትንሽ ማረፍ አለ። እኔም እህቴ እስክትመጣ እየጠበቅኩ ነው እንጂ መሄድበት ቦታ አለኝ። በቃ አመሻሹን እንገናኛለን። እሺ። እንዴት ነሽ? ቆየሽ እኮ። ዛሬ ገበያ እዛ ነበር። ወደ ጤና ቢሮ መሄድ አለብኝ። እስክመለስ አደራ ሄኖክን ጠብቂው። እሺ? ያንቺ ሳያንስ እኔንም ማስተማሚ ልታረጊኝ ነው? ዋ ስነ ስርዓት። እሺ እህቴ ወደደች ይመስለኛል። በጣም ነበር ይናፍቅ። እኔም በጣም ናፍቅሽ። በሽተኛ መስለህ እህቴ ስትከባከብ ምን ተሰማው? እንክብካቤ ደስ ይላል። እኔ ግን ቀን ነው ፊትን ስታጥብ ኳሱን ስትሰጥ ምን ነው የውሸት መኖር ይጀምራል። ጀመርነው ከጨረስን በኋላ ሁሉ ነገር ያበቃል። ቆይ ለምንድን ነው እንዲህ ማድረግ የፈለግሽው? ውይ ይቅርታ አስቸገርኩህ ካለ ዳቦ ልገዛ እየወጣሁ። በቃ ምሳ ሲደርስ ጥራኝ። የተለመደው ጩኸቱን ነበር የሰማሁት። እንደ ወትሮ ኳስ ወድቆበት ይሆናል ብዬ ተጣደፊ በውጣም፣ ዛሬ ግን እንዲሁ ነበር የጮኸው። ለራሴ እርጋታ የጎደለኝ ሆኜ ሳለሁ እርሱን ለማረጋጋት ይሁን የህመሙን ቁስል ለመቧጠጥ እንደሆን እንጃ ከፊት ለፊቱ ተቀመጥኩ። አንገቱን ሰብሯል። ለምን ልረዳህ እንደምሞክር አላውቅም፣ ግን አንተ መርዳት ደስ ይለኛል። ስለምትወጂው ይሁን እህቴ ምን አስባ እንደሆነ ባላወቅኩበት ሁኔታ በእርግጥ ወድጄዋለሁ። ከእህቴ ጋር እያወራው ባለውበት ቅጽበት በሱ ላይም ሆነ በየትኛውም በማውቀው ሰው ፊት ላይ አይቼው የማላውቀውን ፈገግታ ተመለከትኩበት። ወይኔ ፈገግታ ሲያምር! ፈገግታው ልክ እንደ ድልድይ ነው፣ ቃል ሳይጠቀም እንደሚያሻግር አይነት። ብቻ ደስ አለኝ። ለካ መውደድ በትንንሽ ምልክቶች ይገለጣል። ምናልባትም የፍቅሩ ሌላኛው ቋንቋ ይሆናል። ፈገግ አለ እንዴ? አዎ፣ አሁን አየሁበት የተደበቀ ፈገግታውን። መስሎሽ ነው እንጂ ላንቺ መቼም ፈገግ አይልም። ላንቺ ፈገግ አይልም ማለት? ስቀልድ ነው። ቀልዷን ይሁን የእውነቷን ባይገባኝም የእህቴ እንደዛ ማለት ግን አስደብሮኝ ነበር። ቢሰማኝ የማወራው ብዙ ነገር ነበር። የውስጤን በጠቅላላ ፈትፍቼ ብነግረው፣ ከዚያም ይስማኝም አይስማኝም አንገቱን እየነቀነቀ በትኩረት እያየ እንዲያወራኝም እንዲሰማኝም ፈልጌያለሁ። እሱ ግን አንደበቱ እንደተገዘተበት ሰው ዝም ነው፣ ዝም ብቻ። የመድኃኒት ሰዓቴ መድረሱን ያወቀችልኝ እህቴ ዘውትር ጠዋት ላይ የምወጣው መድኃኒት ይዛልኝ መጣች። ሳቢኔ መድኃኒትሽን ውሰጂ። አሁን እኮ ደህና ነኝ። የዛኔ የሚያመመኝ ሄኒታሙ ስላየሁት ነው እኮ። የበለጠ ደህና ለመሆን መድኃኒትሽን መውሰድ አለብሽ።
ቆይ አሁን ቆንጆ ጨዋታ ይዘናል፣ ስንጨርስ እመጣለሁ። ድንገት ባላሰብኩበት ሁኔታ ሁለቱንም እጆቼን በለሆሳ አሳማቸው። ድንገተኛ ደስታ፣ እፍረት፣ የመታመን ስሜት ተቀላቀሉብኝ። እኔ የተከበርኩ ነኝ የሚል ውስጣዊ ስሜት ተሰማኝ። እጅ መሳም ከፍቅርም በላይ ክብርን ይወክላል። ሰው ሌላውን እንደ ውብ ነገርና ውድ ነገር ሲመለከት የሚፈጥረው ምልክት ነው አልኩ ለራሴ። ይሄ ስሜቴ ሳያበቃ ሂጂ መድኃኒትሽን ውሰጂና ከዚያ ታወሪኛለሽ ብሎ ቃል ሲያወጣና ሲናገር ሳላስበው ድምፄን ከፍ አድርጌ አውራኩ እንደ ዛሬም በሙሉ ልቤ ስቄ አላውቅም። ራሴ ላይ ያንን ደስታ ካየሁት ቆየው መሰለኝ። ለካ አንድ ፈገግታ ቀንን ሊቀየር ይችላል፣ ሊያውም ካላሰቡት ሰው ሲገኝ። ላይ አንድ ሸክም መጨመሬ ይበልጥ አስጨንቆኛል። ራሴን ከሳትኩ በኋላ እህቴ ላልተወሰነ ጊዜ ስራዋን ትታ ስትንከባከበኝ መቆየቷ ደግሞ እረፍት የሚነሳኝ ጉዳይ መሆኑ አልቀረም። ምናልባት ጊዜን ጠብቄ መውሰድ የነበረብኝን መድኃኒት በማቋረጥ ይሆን ወይንም ማንም ለኔ አያስብልኝም የሚለው የእህቴ ንግግር ያስደንግጦኝ ባላወቅኩት ሁኔታ ነበር ከሄኒ ጋር በነበርንበት ጨዋታ መሀል የወደቅኩት። ለምንድን ነው እንደዚህ ለብሰህ የመጣኸው? ልብሴ ስለቆሸሸ እንዲታጠብ ሰጥቼው ነው። ቢሆንስ ምን እንድታስብ ነው? ኡፍ በእናትሽ አትጨቃጨቂኝ። ይልቅ ሳብዬ ደህና ናት? ሳብዬ ተሻለ? አዎ አንቺን የመሰለች ሐኪም አምላክ ሰጥቶኝ። አጠገቤ ተቀመጥ። አብረኸኝ አትተኛ? ገደለችው። እኔን ስለወደደኝ ገደለችው። እኔን ስላቀፈኝ እህቴ የምወደውን ሰው ገላ እኔንም የቁሞት ቀበረች። ገና ነገ ብዬ ማሰብ ከመጀመሪያ ህይወቴን ነጠቀች። የገደለው ባልሽ የሞተው ወንድምሽ አይደለም ይባላል። እህቴን የምወደው ባል ይሆናል ብዬ ያሰብኩትን ሰው ገደለችው። ብቻዬን አስቀረች። ተከብሬ እወጣና ገባ የነበረበት ሰፈር ውስጥ መንገድ ላይ ቁጭ ብዬ አሁን ሄኖክ ይመጣል ብሎ መጠበቅ ስራ ይሆን። ገደለችው። ለትናንሽ ህፃናት ሳይቀር መጠቋቋሚያ ሆንኩ። በየመንገዱ እየዞርኩ ገደለችው ማለት ልማድ ሆነ። በየመንገዱ ሄኖክን አይታችሁታል እያልኩ ስጠይቅ እውላለሁ። ገደለችው። እህቴ ፍቅሬን ገደለችው። እህቴ እኔን በቁም ገደለች። በእንደዚህ አይነት ሁኔታ ድንገት መንገድ ላይ እህቴና ሄኖክ ተቃቅፎ ሲሄዱ አየዋል። በማመንና ባለማመን ውስጥ ሆኜ ከኋላ ተከትዬ ማንነታቸውን ጠራዋቸው። በዚህ መሀል ነበር ገብቼበት ከነበረው ጥልቅ እንቅልፍ ውስጥ ደንግጬ ነቃሁት። ኧረ የኔን
አበድሽ የተባልኩትና የመጀመሪያ ህመም መቼና እንዴት እንደጀመረኝ አላውቅም። ብቻ ትዝ የሚለኝ የዩኒቨርሲቲ የመጀመሪያ ዓመት የሳይኮሎጂ ተማሪ ነበርኩ። ምን እንደገጠመኝ ምን እንደተፈጠረ ምክንያቱን ሳላውቀውና ሳይገባኝ ራሴን የስነ ልቦና ሕክምና ክትትል ሳደርግ ነው ያገኘሁት። እውነቴን ተቀምጬ የምትኖሩ በፈጠርሽው ዓለም ነው እየተባልኳለሁ። ለካ ህይወት እሷ በመረጠችው እንጂ እኛ በመረጥነው አትሄድም መባሉን አወቅኩ ልዩነት እብደት። እሺ ሳባ፣ ለመጀመሪያ ጊዜ ለሰው የማይሰማ ድምጽ አንቺ ብቻ እንደምትሰሚው ስታውቂ ምን ተሰማሽ? እኔ ብዙም እንደዛ አልተሰማኝም ነበር። እንቅልፍ በደንብ ይወስድሽ ነበር? እንቅልፍ እንኳን ብዙም አልተኛም ነበር። ሄኖክ ለምን እነዚህን ቀፋፊ ጥያቄዎች እንደሚጠይቀኝ አላውቅም። እንደናፈቀኝ አያውቅም። ድሮ ከዓይኔ ላይ አይቶ መረዳት ይችል ነበር። አሁን ግን ሁሉም ነገር እየገባው አይደለም። ሳባ፣ አሁን እንዴት ነሽ? ምንም አልልም። አሁን ምን እየተሰማሽ ነው? የሆነ በጣም ብዙ ድካም፣ መሰልቸት። ነፍሴ ተይ አትዘኝ ላጽናናሽ ከዋይታ። ሳባ፣ አሁን ጥሩ ላይ ነሽ? እሺ። አዎ ሄኒዬ፣ አንተ ስላለኸኝ ነው። ሄኖክ ማን ነው? ሄኖክ ማን ነው? ስምህን ረሳህ? ግን እኮ የኔ ስም ሲራክ ነው። ልትገል ነው።